ስላሰባሰብከን እግዚአብሔር ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ይሄ ፕሮግራም እንዳይዘጋጅ ሀገሬ ላይ ብሎ ለጓደኞቹ ተናግሮ ፕሮግራሙ እንዲስተጓጎልብኝ ሊያደርግ ያልሞከረው ነገር የለም። ታንጋድ ተሳካ። ከፖለቲካ ጋርና ከተለያዩ ማህበረሰቦች ጋር ለማገናኘት እኔን ሆን ተብሎ ለመጉዳት የተሰራ ቪዲዮ ስለሆነ ይሄ ስለዚህ ምንም ማለት መልስ አልሰጥም። በህግ ግን ጠይቃለሁ። ግዴታ ይሄ እኔን ሊያጠፋ የሚችል ነገር ስለሆነ በህግ ጠይቃለሁ። ህግ ያለንበት ሀገር ውስጥ ያለነው በህግ ጠይቃለሁ። ይሄን ለሌላው ግን ሙሉ በሙሉ መልስ እሰጣለሁ። ፊትነስ ብለህ ከኔ ልጆች ወስደህ እኔን ኮፒ አድርገህ ለመስራት የሞከርከው ወይም የጀመርከው አንተ ነህ። እኔ ዳንስ ፊትነስ አልጀመርኩም። ካንተ ጋር ችግር ቢኖርብኝ የመጀመሪያው ነገር የማደርገው ባይ ዘ ወይ ሰው ፈልጌ ዳንስ ፊትነስ መክፈት ነው። ቦሌ ጋር ማድረግ እችላለሁ። መጋፋት ቢፈልግ ህልሜም ፍላጎቴም አላማዬም እሱም አይደለም። ለምን እኔን እንደመረጥከኝ ግን አላውቅም። እኔን ዲስክሬስ ለማድረግ ከሆነ ይኸውልህ ሶሻል ሚዲያ ከፍም ዝቅም የሚያደርገኝ ሰውም አይደለሁም። ተቃቅፈው ሁለቱም በደስታ ተለያይተዋል። አሁን እራት ለመብላት እየሄድን ነው። ዋው! ይህን ቪዲዮ ሳይ በጣም ነው ደስ ያለኝ። የምሬን ነው። ይህንን ጉዳይ ሶሻል ሚዲያ ላይ ባታወሩ ራሱ ከጓደኞቻችሁ ጋር ዛሬ ስታወሩበት ነበር፣ እርግጠኛ ነኝ። በነገር ላይ ዳንስ ፊትነስ እንኳን ማሰራት ብፈልግ እና ዳንስ ፊትነስን ቢዝነስ ማድረግ ብፈልግ የመጀመሪያው ነገር የማደርገው ከአንተ እኩል የዳንሱ ላይ እየሰሩ ያሉ ልጆች አሉ፣ እነሱን ሃየር ማድረግ ይችላል። ዋው! ይህን ቪዲዮ ሳይ በጣም ነው ደስ ያለኝ። የምሬን ነው። ይህንን ጉዳይ ሶሻል ሚዲያ ላይ ባታወሩ ራሱ ከጓደኞቻችሁ ጋር ዛሬ ስታወሩበት ነበር፣ እርግጠኛ ነኝ። እኔም ከጓደኞቼ ጋር ስለዚህ ነገር ሳወራ ነበር እና ስናወራ የነበርነው ነገር ምንድነው፣ እነዚህ ሁለት ወጣቶች የራሳቸውን ቢዝነስ ሶሻል ሚዲያ ላይ ፕሮሞት ከሚያደርጉ በድብድብ የሚፈታ ነገር በወሬ እያረዘማችሁ ነበረ ሲባል የነበረውን የቶሚንና የጌቾን ጉዳይ ዛሬ በቦሌ መድኃኔዓለም ቤተክርስቲያን ተገኝተን የተለያዩ ሽማግሌዎች፣ የተለያዩ ትልልቅ ሰዎች በተገኙበት እግዚአብሔር ያክብራቸው ሁሉንም በእርቅ ፈተነዋል። እንደምታዩት ተቃቅፈው ሁለቱም በደስታ ተለያይተዋል። አሁን እራት ለመብላት እየሄድን ነው። ሰዎች ሲጣሉ የሰዎችን መለያየት እስከ ጥግ የምትፈልጉ ሰዎች እረፉ። ሰዎች ሲጣሉ ቀርበን ተጠግተን ምን ጎደለ፣ ምን አረጋችሁ፣ ምን አጠፋ ተባብለው ለማስታረቅ እንሞክር። እናመሰግናለን። ቴንክ ዩ። አጋጭቶ የሚያጣበቅ ፍቅር ይስጣችሁ የሚል ምርቃት ሰምቼ ነበርና እንኳን ተጋጫችሁ ለመልካም ቀይሩት። ኔጌቲቭ ኢነርጂ ምን ያህል ሰው ጋር ኢምፓክት እንደፈጠረ አይታችኋል፣ ቅድም ስንገባ የነበረው አካባቢ ጨምሮ። ስለዚህ ስትጣሉ የነበረውን ደግሞ ስትፋቀሩ ቅድም እንዳለው ኮላፕ ቢደረግ ደግሞ ብዙ ነገሮች መስራት ይቻላል። እዚህ ደግሞ ከካሜራ ጀርባ ያላችሁ በጣም አድርገን እናመሰግናችኋለን። እናንተ ባትኖሩ ይሄ ነገር የመሆን እድሉ በጣም አናሳ ነው። ያው ከእግዚአብሔር ቀጥሎ እናንተ ናችሁና ሁላችሁ በተለይ ደግሞ ሶሻል ሚዲያ ላይ ያላችሁ ኮሜንታተሮች በተለምዶ እባካችሁ ኔጌቲቭ ነገር ሲሆን ነገሮች ለማረጋጋት ሞክሩ። ቆም ብላችሁ ነገሮችን ወደ ሰላም የሚሄዱበትን መንገድ ፍጠሩ እባካችሁ፣ አደራ። ነገም በእናንተ ቤት ይገባል፣ ነገም በእናንተ ቤተሰብ ይደርሳልና ኮሜንት ከማድረጋችሁ በፊት ትንሽ ደቂቃ ወስዳችሁ አሰብ አድርጉ። ይሁን እናንተ ትናንት አባላችሁ በምትችሉት መጠን እነሱ ዛሬ ፍቅር ሆነዋል። እነሱ የመጀመሪያዎቹ አይደሉም። ሶሻል ሚዲያ ላይ ጸብ በተነሳ ቁጥር ሁሉ ነገሮች የምታራግቧላችሁ ዞር ነው ሲጋጠሙ የምትሉት የላችሁምና እባካችሁ ከአሁን በኋላ የምታሩት ነገር ኃላፊነት ወሰዱ። እናንተ ደግሞ ጊዜ ላክልኝ። ከዚህ በላይ ደግሞ ብዙ አብራችሁ ለመስራት ያውቃችሁ። የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር ደግሞ በየሰከንዱ ይቀየራል ነው። ስለዚህ እኔም ወንድሜን ይቀየዋለሁ። የነበሩት ችግሮች በሙሉ በእኔ በኩል በሰሯችሁ ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔር ምናምን የቀየራችሁ ሰዎች ነበራችሁ። ያ አግባብ አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዛን ችግሮች ደግሞ ከእሱ ጋር በመወያየት ትክክል እንዳልሆኑ አይተናቸዋል እና ወንድሜ ምንም የከፋ ነገር ያደረገብኝ ነገር እንደሌለ አስረድቶኛል። ያው እኔም በሰዓቱ የተሰማኝ ነገር ስለነበረ ነው። ቴንክ ዩ ሶ ማች። እንግዲህ እዚህ ያላችሁ የምታዩዋቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔን ቶሚን ለምትከተሉን እና ይሄ ነገር አሳስቧችሁ ለጠየቃችሁ ለደውላችሁን እና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንጻር
እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበር እንጂ ምንም የተለየ ጥላቻም መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅር ተባብለን ፈተነዋል እና በጣም እናመሰግናለን ሰፖርት ላደረጋችሁን እና ይሄ ነገር ልክ አይደለም ብላችሁ ለገሰጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ። እንግዲህ እዚህ ያላችሁ የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔን ቶሚን ለምትከተሉን እና ይሄ ነገር አሳስባችሁ ለጠየቃችሁ ለደወላችሁ እና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንፃር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበር እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅር ተባብለን ፈተነዋል እና በጣም እናመሰግናለን ሰፖርት ላደረጋችሁን እና ይሄ ነገር ልክ አይደለም ብላችሁ ለገሰጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ። እኔም ከጓደኞቼ ጋር ስለዚህ ነገር ሳወራ ነበር እና ስናወራ የነበርነው ነገር ምንድነው እነዚህ ሁለት ወጣቶች የራሳቸውን ቢዝነስ ሶሻል ሚዲያ ላይ ፕሮሞት ከሚያደርጉ በጣም ጎበዝ ወጣቶች መካከል ናቸው። ኦፍኮርስ ተመሳሳይ አይነት ቢዝነስ ላይ ነው ያሉት እና ፉክክር ይኖራል በመሃላቸው። እርስ በርስ አንዱ ላይ ቪዲዮ እንደሚሰራም እያየን ነበረ። ግን ትናንትና ዛሬ የተለቀቁ ቪዲዮዎች ትንሽ ይለያሉ። በጣም አስደንጋጭ የሆኑ ቪዲዮዎች ናቸው። ለማንኛውም ከሁለቱም ቲክታክ ላይ ቪዲዮዎቹ በሙሉ ጠፍተዋል። እንደምታዩት አሁን ጉዳዩን በእርቅ የፈቱ ይመስላል እና ይሄን ነገር ሳይ ምን ትዝ አለኝ፣ በጣም ብዙ ጊዜ ሰዎች ሲኮምቱ የነበሩት አንድ ኮሜንት አለ። ጀማው ተስማምተናል አይደለ? በሰው መሃል አንገባም ያለውን ቃላችንን እንጠብቅ የሚል ኮሜንት በጣም በተደጋጋሚ ኮሜንት ሲደረግ አይቼ ነበርና ተሳክቶልናል ብዬ አስባለሁ። አዲስ አበባ ውስጥ በጣም ከባድ የሆነ ኢንቫይሮንመንት ላይ ቢዝነስ እየሰራ ያለ ተፍ እያለ ያለ ወጣት ሁሉም ይሄን ስሜት ይረዳል ብዬ አስባለሁ። እንደዚህ አይነት ጥሎች በጣም አነሰሰሪ ናቸው ሲጀመሩም። ስለዚህ